ومن آياته منامكم بالليل والنهار وابتغاؤكم من فضله إن في ذلك لآيات لقوم يسمعون ካላህ ታምራቶች ውስጥም እንቅልፋችሁን በሌሊቱ ክፍለ ጊዜ በመተኛታችሁና በቀኑ ክፍለ ጊዜ ካላህ ከትሩፋቱ መፈለጋችሁ ነው። በእርግጥ በዚህ በእንቅልፍና በመንቃት ክስተት ውስጥ በልቦናቸው ለሚያደምጡ ሰዎች ታምራት አለበት። ومن آياته يريكم البرق خوفا وطمعا وينزل من السماء ماء فيحيي به الأرض بعد موتها إن في ذلك لآيات لقوم يعقلون ካላህ ታምራቶች ውስጥም አላህ በዝናብ ነጎድጓድ ብልጭታን ያሳያችኋል። በመብረቁም እንዳትመቱ በፍራቻ ዝናቡንም በመፈለግ በክጃሎት ውስጥ ትሆናላችሁ። አላህም ከሰማይ ውሃን ያወርዳል፣ ምድርም ከሞቶች በኋላ ሕያው ያደርጋታል። በዚህም በዝናብ ምድር ከደረቀች በኋላ በመልማቷ ክስተት ውስጥ ለሚያስተውሉ ሰዎች ተአምራት አለበት። ومن آياته أن تقوم السماء والأرض بأمره ثم إذا دعاكم دعوة من الأرض إذا أنتم تخرجون ካላህ ታምራቶች ውስጥም በአላህ ትእዛዝ ሰማይም ያለ ካስማ ምድርም ያለ ድጋፍ መቆማቸው ሲሆን ከዚያም ከምድር ቀብር ውስጥ ያላችሁ ተጣሪው ጥሪን በሚጠራችሁ ጊዜ ያኔም እናንተ ሁላችሁም ነፍስ ዘርታችሁ እንደየስራችሁ ልትመነዱ ከምድር ትወጣላችሁ። وله من في السماوات والأرض كل له قانتون በሰማያትና በምድር ውስጥ ያሉት ሕይወት ያለውም ሆነ የሌለው ፍጥረታት በጠቅላላው የእርሱ ያላህ ሲሆኑ ሁሉም መላእክት ሰውም ሆነ ጋኔል ለአላህ ፍላጎት የሚታዘዙ ናቸው። وهو الذي يبدأ الخلق ثم يعيده وهو أهون عليه وله المثل الأعلى في السماوات والأرض وهو العزيز الحكيم በርግጥ እርሱ አላህ ነው በማህፀን ውስጥ መፍጠርን የሚጀምረው ከዚያም ከሞት በኋላ ነፍስን በመዝራት ሕይወትን ይመልሰዋል። እርሱም ሕይወትን መጀመሪያ ፈጥሮ ከሞት በኋላ በድጋሚ መቀስቀሱ እርሱ አላህ ዘንድ ቀላል ነው። ለእርሱም ለአላህ በሰማያትም ሆነ በምድር ከሁሉም ሽንፈትም ሆነ ጉድለት የጠራ ከፍ ያሉ ባህሪያት አሉት። እርሱም አላህ ኃያል ፈራጅ ነው። ضرب لكم مثلا من أنفسكم هل لكم مما ملكت أيمانكم من شركاء فيما رزقناكم فأنتم فيه سواء تخافونهم كخيفتكم أنفسكم كذلك نفصل الآيات لقوم يعقلون እናንተ በአምልኮ በአላህ የምትጋሩ ሙሽሪኮች አላህ ለእናንተ ከነፍሶቻችሁ ምሳሌን ያደርግላችኋል። ይኸውም ለእናንተ የምትቆጣጠሯቸው ባሮቻችሁን ከኛ ከቸርናችሁ ሲሳይ እናንተ ከነርሱ ጋር እኩል ተጋሪ ናችሁን? በክፍል ጊዜ አድልዎ እንዳይፈጸም እናንተም ነፃዎች እርስ በርሳችሁ እንደምትፈራሩት ለነርሱም ለባሮቻችሁ ትፈራላችሁን? ይህንን ፈጽሞ አታደርጉትም። ታዲያ ለፈጣሪና ለፍጡር ስልጣንን እንዴት እኩል ታከፋፍላላችሁ? እንደዚሁም ለሚያስተውሉ ህዝቦች አንቀጹን እናብራራለን። بل اتبع الذين ظلموا أهواءهم بغير علم فمن يهدي من أضل الله وما لهم من ناصرين እንደዚሁም እነዚያ ራሳቸውን በዳዮች ያለ ዕውቀት ስሜታቸውን ተከተሉ። በአምልኮ ማሻረክንና ክህደትን የሙጥኝ በማለቱ አላህ ያጠመመውን ማን ይመራዋል? እንደዚህ አይነቶቹ ከቅጣት የሚያድናቸው ረዳቶች ምንም የላቸውም። فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون አንተ ነብይ ሆይ ከሃዲያን ቢቃወሙህም ለሃይማኖቱ ለኢስላም በማዘንበል ፊትህን ሙሉ ፍላጎትህን አላህ ለፈጠራት ለኢስላም መመሪያ ቀጥ አድርግ። አላህ ሰውንም የፈጠረው በዚያች በኢስላም መመሪያ ላይ እንዲመቸው በማድረግ ነው። ማለትም የሰው ልጅ የተፈጠረው ለሸሪዓ ህግ ምቹ እንዲሆን ተደርጎ ነው። አላህ ለፈጠረው ለኢስላም ሃይማኖት ምንም ቅያሪ አይኖረውም። ያም የኢስላም ሃይማኖት ቀጥተኛ ሃይማኖት ሲሆን ነገር ግን አብዛኛዎቹ ሰዎች ይህንን ሐቅ አያውቁም። منيبين إليه واتقوه وأقيموا الصلاة ولا تكونوا من المشركين ሁሉንም አጉል እምነት በመተው ወደ እርሱ ወደ ኢስላም ብቻ ተመላሾች ሁኑ። አላህንም ብቻ ፍሩት። ሰላትንም ወቅቱንና ስርዓቱን በመጠበቅ በትክክል ስገዱ። ከአጋሪዎችም ጋር አትሁኑ። من الذين فرقوا دينهم وكانوا شيعا كل حزب بما لديهم فرحون
ከነዚያ ሃይማኖታቸውን ከቀየሩትና ክፍልፋዮች ከሆኑት ጋር አትሁኑ። ሁሉም ቡድን እነርሱ ዘንድ ባለው መንገድ ብቸኛና ሐቀኛ አድርገው ስለሚገምቱ ደስተኞች ናቸው።